በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። በረከት ሊስትሮ ፍትህ ፈልጋለሁ እያለ ነው። በረከት ሊስትሮ ከዚህ በፊት የ1.5 ሚሊዮን ቻሌንጅ ተሰጥቶት እንደነበረ እናስታውሳለን። እሱን ቻሌንጅም እንዳሸነፈና ቤቱንም ሊረከብ እንደሆነ ሰምተን ነበረ። አሁን ላይ ግን ምን ተፈጥሮ እንደሆነ አላውቅም። እያለቀሰና ፍትህ ፈልጋለሁ እያለ ይገኛል። ምን ተፈጥሮ እንደሆነ በዚህ ቪዲዮ እናያለን። አብራችሁን ቆዩ። ሰላም አቤኔዘር እባላለሁ። ለዚህ ዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ አድርገው ቤተሰብ መሆን ይችላሉ። ይህንን ቪዲዮ ደግሞ ላይክ አድርገው ጀምሩ። ወደ ቪዲዮ እንሄዳለን። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ። ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያው ወስጄ አሳይቸው ነበር። ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬም ልጄን ለመረከብ እጄ አናግሬያቸው ነበረ። ሰደቡኝ፣ ቤተሰብ ተሳለቁብኝ፣ አወሯቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ፣ ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል። በጣም እንዲህ አይነት ነገር በዝቷል እዚህ ቲክቶክ ላይ አይደለ? ቻሌንጅ ማውጣት እኮ ግዴታ አይደለም። በቃ ቻሌንጅ እናወጣለን ይላሉ፣ ቻሌንጅ አዘጋጅተናል ይላሉ። በቃ መጀመሪያ ያሽቃብጣሉ፣ በጣም እልል ይላሉ። ምን ያስፈልጋል አሁን ቻሌንጅ? የ1.5 ሚሊዮን ቻሌንጅ አፎርድ ማድረግ የማይችሉ ከሆነ ማውጣቱ ለምን አስፈለገ? 100 ሺህ ብር ቢሆን እኮ ሰው ይሳተፋል አይደል? ሰው መሳተፉ አይቀርም። በአቅማቸው በቃ አጉል አቴንሽን ለመሳብ ነው እንጂ አሁን እንደዚህ የሚያደርጉት በአቅማቸው በሚችሉት ልክ ለምደው ቻሌንጅ የማያወጡት። አሁን እንዳለው ከሆነ 300 ሺህ እንኳን አያወጣም ነው ያለው። በቃ 300 ሺህ ብር የሚሆን ቦንዳ ቤት እንሸልማለን፣ ቻሌንጅ ተሳተፉልን ማለት እኮ ነው። እንዲህ አይነት ነገር በዝቷል። ያለው እውነት ከሆነ በጣም የሚያሳዝንና የሚደብር ነገር ነው። አንድ አብሮት የሄደ ሰውም አለ፣ ጓደኛው ይሁን ብቻ አንድ ሰው አብሮት ሄዶ ነበረ እና የተፈጠረውን ነገር አብሮት ያየ እስቲ ቼክ እናስደርገው አይሞላም መሰለኝ ብሎ በቅንነት ለልጁ ነው የተባበረው አንድ ሰውዬ የሰራው ቪዲዮ አለ። እስቲ እሱን አይተን እንመለስ። አለፈልኝ ብዬ እኮ ነው እናቴን ለአባቴ ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? ቤተሰቦቼ እንዳያችሁት በረከት በጣም ቅስሙ ተሰብሮ ነው የሄደው። በጣም ነው ያዘነው። በረከት ሊስትሮ ሲጠርጋ ሳምሮ ቻሌንጅ ተሰጥቶት ቻሌንጁን በሚገባ ተወጥቶታል። ሁላችሁም ደግሞ ተረባርባችሁለታል። ምክንያቱም ደግሞ በረከት የተሻለ ህይወት እንዲኖረውና ቤተሰቦቹን እንዲያግዝ ሁላችሁም ትፈልጋላችሁ። ከየት እንደመጣ ሁላችሁም ታውቃላችሁ። እና በረከት ይህንን ቦታ ሊያሳየኝ ወስዶኝ ነበር። እኔም ደግሞ በጣም ደስተኛ ስለነበርኩኝ ሄደን ተመለከት ነው ያየሁት። ነገር ግን በጣም ነው ያስደነገጠኝ። ምክንያቱም የተሰጠው ቻሌንጅ 1.5 ሚሊዮን ገደማ የሚያወጣ ቡቲክም እንደሚሰጠው ነው። እኔ ደግሞ ያየሁት ነገር በጣም አሳዘነኝና ይህን ነገር ቤኪ በባለሙያ ብናሳየው ጥሩ ይመስለኛል። ምክንያቱም 1.5 ሚሊዮን የሚያወጣ አይመስለኝም ብዬ አልኩት። እሱም ደግሞ ስጋት አደረበትና ለመረከብ ሲቃረብ ትላንትና ማለት ነው ባለሙያ አፈላልገን ይዘን ሄድን። ባለሙያው ሲመለከተው አጠቃላይ ቤት ውስጥ ያሉ ዕቃዎች በአጠቃላይ ከ300 ሺህ ብር በላይ አያወጡም። በዛ ላይ ዕቃዎቹ ደግሞ የቃረዱ ናቸው፣ ምንም ዋጋ የሚያወጡ አይደሉም ብሎ አለን። በዚህም አግባብ ዛሬ ሊረከብ በሄደበት ጠየቃት። ላይቭ ላይ በስነ ስርዓቱ ሁላችሁም በምታዩት መልኩ 300 ሺህ አያወጣም ብሎኛል ባለሙያ መጥቶ አይቶት እና እንዴት ነው የምታደርጊልኝ ብሎ አላት። በዚህ ጊዜ ሆት ሆነች። በጣም የማይገባ ነገር ተናገረች። ተሳደቡ። በጣም በቃ የማይሆን ነገር። እንዴ እናንተ ተረባርባችሁ እናንተ ለፍታችሁ እዚህ ያደረሳችሁትን ልጅ እንደዚህ ቅስሙ እስኪሰባበር ድረስ በጣም ይግኖራል። የሌባ ዓይን ደረቀ የሚባለው እንደዚህ ነው። በቃ መልሶ ልብ ማድረግ ማስረዳት ይቻላል አይደል? እነሱ ልክ ናቸው። አሁን እነሱ አጥፍተዋል እያልኩ አይደለም። ምን በኔ በኩል ግን እውነታውን ስለማናውቀው ማለት ነው። ግን ምን እንደሆነ የሚያውቁ ከሆነ እንዴት እንደሆነ የሚያውቁ ከሆነ እውነታውን ለልጁ ቀስ ብሎ ማስረዳት ይቻላል። ላይቭ ሪከርዶች አሉ፣ እሱንም አብረን እናያለን። መናደድና መሳደብን ምን አመጣው እዚህ ጋር? መጀመሪያ ያሉት ነገር ያሳዩት ቦታ አለ። እስቲ አብረን እናያለን። መላክ ነበረባቸው። የኢትዮጵያ ሕዝብ እናንተ በእውነት ፍረዱ።
የተለያየ ነው። በጣም ከፍቶት ነው እና በቃ በእናታችሁ ስልኩን ባዩ ላይ አስቀምጥላችኋለሁ፣ እየደወላችሁ አጽናኑት። እኔ በጣም ከአቅሜ በላይ ነው የሆነብኝ። እኔ ራሱ ባርባር እያለኝ ነው አሁን ማለት ምን ማለት እንዳለብኝ ራሱ አላቅም። እውነቴን ነው ቤተሰቦቼ እና እየደወላችሁ አጽናኑት፣ የምትሉትን በሉት እና ልረጋጋልኝ ስላለ ነው እና ቤተሰቦቼ በቃ እናንተ ፍረዱ። አላቅም ምን ማለት እንዳለብኝ በጣም አዝኛለሁ። አይዞሽ አባቢ እንግዲህ በረከትንም አይዞህ እንግዲህ ወንድሜ እናንተም አይዞ ማለት ፈልጋለሁ በዚህ አጋጣሚ። ነገር ግን በጣም በቃ እንደሚሉት ከሆነ ይሄ ነገር እና በረከት ሳይድ እንዳለው ከሆነ በጣም የሚያሳዝን ነገር ነው። ደግሞ ብዙ ጊዜ ተደጋገመ፣ ተለመደ። አሁን ቻሌንጅ ነገር ምናምን በጣም አስጠሊ ነገር ሆነ። በቃ ማትችሉትን ነገር መጀመሪያ አለመናገር ነው፣ ማታደርጉትን ነገር አለመናገር ነው። ልጁ አልፎ እየሰራ ነው። በዚህ ዩቲዩብ ላይም ይሰራል፣ ቲክቶክ ላይም ተፍ እያለ ነው ቤተሰቦቹን ለማገዝ በዚህም በዛም ተፍ እያለ ነው። እና ማይሆን አጉል ተስፋ መስጠት የሰው ልጅ የሚያኖረው እኮ ተስፋ ነው አይደል እንዴ? እና ማይሆን ተስፋ ሰጥቶ ለልጁ ከዛ ተስፋውን መንሳት ማለት እንደ አዲስ ነው። በቃ አንስታችሁ እንደ መግደል ነው። እና ከታች ታግሎ ሊያድግና ሊነሳ የሚጥርን ሰው እንደዚህ ተስፋ ሰጥቶ ተስፋውን ማጨለም በጣም የሚያሳዝን ነገር ነው። ታሪኩ ምን እንደሆነ ከመጀመሪያ ማታውቁ ሰዎች አይተናል። እንምጣየው ቪዲዮ ቻሌንጁን የሰጠችበትና ምን እንዳለችና ምን አይነት ቤት እንዳሳየችን አይተናል። እንመጣ ዛሬ በጣም ነው ደስ ያለኝ። ይሄን የምታዩትን ቦንዳ ቤት ለአንድ እድለኛ ሰው በነፃ ልሰጥ ነው። ይሄ የምታዩት እንዳለ ልብስ፣ ብረቱ፣ አሻንጉሊቱ ከነቤቱ ቁልፍ ልሰጣችሁ ነው። በመጀመሪያ ደረጃ ከእናንተ የሚጠበቀው ይህ ቪዲዮ ቫይራል እንዲሆንና ብዙ ሰዎች ጋር እንዲደርስ ላይክ፣ ኮፒ ሊንክ፣ ሼር ማድረግ ነው። ከዛ ደግሞ የእኛን አካውንት 100 እና ይሄ አሁን ያየነው ቤት በጣም በቃ ጥሩ ይመስለኛል። እንግዲህ በእኔ እይታ ብዙም ባላውቅም በጣም አሪፍ ይመስለኛል። ሰፊ ያለ ነው፣ እቃዎች ሙሉ ናቸው ምናምን ነገር እቃው አዳዲስ ይመስላል ምናምን። ይሄንን ነው እንግዲህ እሰጣለሁ ብላ ቻሌንጁ ላይ ያስጀመረችው። ቻሌንጁ መጀመሪያ ላይ የተጀመረው ማለት ነው። እና በኋላ ላይም እሱንም ወደ እንትን ጠርተውት ምናምን አንድ ላይ የሰሩት ቪዲዮ አለ። እዛ ላይም እሱ በጣም ተደስቶ የሚያወራበት ቪዲዮ አለ። እስቲ እሱንም አብረን አይተን እንምጣ። ዛሬ ፋይናሊ ሱቁን ልናሳየው ነው። ሱቁም እንደሚመስል እስካሁን በረከት አላየውም። እንግዲህ እግት ላይ ነው ቤተሰብ ለሱቅ ከዚህ በኋላ በስመ የእውነት ቤተሰብ እግዚአብሔር እኔ ምን እንደምላቸው አላውቅም። በመጀመሪያ እግዚአብሔር እንግዲህ ያስቡት እንግዲህ እስቲ ይሄን የመሰለ ደስታ ከሰው መንጠቅ ማለት እንደዚህ ተደስቶ እንዲህ በጣም በቃ ያሳዝናል። እግዚአብሔር ይሄን አሳይተውት ነው መጀመሪያ በቃ ቻሌንጁን የተሳተፈውና የሰራው ምናምን ነገርና አሁን ላይ ደርሶ ግን ሌላ ነገር ሲያሳዩትና በዚህ ይሁት ይመስገን። የእውነት ይሄ ለኔ በጣም ትልቅ እድል ነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። ምን እንደምላላቅም መላ ኢትዮጵያ በጣም ከልብ ያመሰግናለሁ። እኔ ላምን አልችልም። ቤተሰብ እግዚአብሔር ነው ያደረገው ይሄንን። ቤተሰብ በቃ ጸሎቴን ሰምቶ ነው ጸልዬ ነበረ። እግዚአብሔር ይመስገን። ሁላችንም በጣም ነው ማመሰግነው። በሪናችን በጣም አመሰግናለሁ። እንደነገርኳችሁ ነው ቅድም ቤተሰብ ሁላ ሆነሱ እያለ ያለው ሌላ ቤት ቀይሮ ሰጥተውት ይሁን ይሄንኑ ይሁን እያለ ያለው አላውቅም። እስቲ ስሜታዊ ሆኖ ተደስቶ ከሆነ ምናልባት አናገር መስቴኛው ነገርኳችሁ ነው ቅድም ቤተሰብ ሁላችሁም ፎሎ አድርጉና 100 ሺህ ጨምሩ። ሱቄን ልረከብ ታደርጉታላችሁ። ተማመንባችኋለሁ 100% ቤተሰብ ሁላችሁም ካሁን ሰዓት ጀምሮ የና አካውንት ፎሎ አድርጉ። በ24 ሰዓት ውስጥ እንደው ምን ብሎ ከቻልን አመሰግናለሁ። 100 ሺህ ፎሎወሩን ሲጨምር እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? በረከት እኔ ሳላስቀንስ ገዝቻለሁ። እሺ ችግር የለም። አንቺ ከስተመር እንድትሆኝ ይሄን 2000 አደርግልሻለሁ። በቀጣይ ስትመጪ እንግዲህ እናሳካዋለን። ቤተሰብ እንግዲህ እንዳያችሁት ነው። በጣም በቃ በኖርማል ወይ ሱቁን አብሮ አይተው ምናምን ተጫውተው ምናምን ነበረ። እንግዲህ መጨረሻ ላይ ያሳዩት ነገር ሌላ ይሁን ምን ይሁን እስቲ ላይቭ ሪከርድ አለ። ሌላ ቪዲዮ ፈልጌ አጥቼ ነው። ላይቭ ሪከርድ ግን አግኝቻለሁ። እስቲ እሱን አብረን እንመልከት።
ሁላችንም ነገር ግን የያዛችሁ ምንድን ነው? 1.5 ሚሊዮን ብር ካሳሰብን 300 ሺህ ብር እንኳን በዛ ላይ አሁን እኔ እዚህ ጋር ለቤተሰብ ለእናቴ ለአባቴ ተናገርኩ ታገኝ ደስ ይላቸዋል። አሁን ምንድን ነው የምላቸው እኔ ስቆም ብዙ ስለዛ ጋር ስለ ልብስ እውቀት የለኝም በባለሙያ ብቻ አንቺ ባለሙያ ነሽ። አሁን እኔ የምልሽ ነው አንቺ የምትልሽን ባለሙያ አንቺ እኔም አመጣለሁ እኮ ሌላ ምንም ባለሙያ ቢፈልግ ከፈለግ ደግሞ ከዚህ ማንም መጥቶ ማየት ይችላል። አይደለም እኔ ይሄን ሙሉ እኮ ስሰራ የሶፍት ገርፎኛል አይደል? አልፈልግ ይገባ እንደዚህ ቻሌንጅስ አይደለም። አንቺ ልትሰጪ ነው እኮ ያሰብሽው አይደለ? ነገር ግን የምትሰጪኝ ነገር በትክክል ስጭኛ፣ በተነጋገርነው መሰረት ባልሽው መሰረት እንግዲህ ይሄ የሚሰጠው ሱቅ ይሁን አይሆን አላውቅም። ብዙም በጥራት የተቀረጸ ነገር የለውም። ግን እንግዲህ ሁለቱም ስሜታዊ ሆነው ነው እየተነጋገሩ የሚገኙ። ዳይባር ለመጀመሪያም ነግሬያቸዋለሁ። ስገባ ቤተሰብ እነሱ ናቸው ያሉት። ያሳቁትም እነሱ ናቸው። ላይቭ ስትሪሙ ቀጥላ ዳር ያለውን ነገር አሳይተማ ይሄ አይወጣም አይመጣም። ይሄ አይወጣም። ቻሌንጅ አልፈልግም ማለት አይችልም። ይችላል ስለማያውቅ ትላንትና አጥቶ አሳየ። ባለሙያ ሲያየው ባለሙያ እኮ ነጋዴ እኮ እሺ የተመደቡት ስክሪንሾት አለ ሞልቷል። ቻሌንጅ አለ ቻሌንጁ አለ ስክሪንሾት አለ ስክሪንሾት አለ ሰው እኮ እንዴ ኦኬ ጭራሽ የእልህ ነገር አደረጉትና አልሞላም ሞላ መባባል ጀመሩ። ይሄ ነው እንግዲህ መጨረሻው ማዕምር ነገር በቃ በእውነት ላይ ያልተመሰረተ ነገር መጨረሻው ይሄ ነው እንግዲህ። ቻሌንጅ የታል ጭራሽ ማስረጃ አልሞላም ሞልቷል ምናምን እንደዚህ መካከር ከጀመሩማ በጣም ያስጠላል። አሸንፈዋል ይሰጠዋል ምናምን ብላ ወርታ ነበር ቀደም በቃ እና ደውላለት ምናምን አናግረው ነበር በዚህኛው ቪዲዮ ማለት ነው። እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርግ አሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደወለደ ሪአክሽኑን አብረን እናያለን። ኦኬ መጀመሪያ ቪዲዮ ሰርቶ ነው ከዛ ቻሌንጁን የሚያሸንፉት አይነት ነገር ነውና 100,000 መጨመር ነው። 100,000 ደግሞ እንደጨመረና ስክሪንሾት እንዳለው ምናምን እሱ ተናግሮ ነበረ። አለ ቻሌንጁ አለ ስክሪንሾት አለ ስክሪንሾት አለ ሰው እኮ እስከረከብ ይጠብቃል። እንዴት ካላተረከባችሁ እና እንደዛ ነው። እስኪ እሱ ስክሪንሾት አለኝ ማስረጃ አለኝ ቻሌንጁን ሞልቼዋለሁ እያለ ነው። እና ደግሞ ሊረከብ ሄዶ ነው እሱ ቤቱ አልተስማማውም ነው እንጂ ስለሞልቷል አልሞላም አልነበረም ጸቡ። አሁን ደግሞ በዚህኛው መጡና ቀየሩት ማለት ነው ጨዋታው። እኛ እውነታውን አናውቅም እንግዲህ እስኪ ለማጣራት እየሞከርን ነው። ጌታ ለማስረከብ በጣም ፈቃደኛ እኮ እኔም ለመረከብ ደግሞ የሚፈልገውን ነገር ነው እየጠየቅኩ ያለው። እንዴት እኔ ነገር ቢከስርስ ጋር ማንም ያነሳኝ አንቺ ታነሽኛለሽ ጎዳና ወድቅ ነገር እንዴ እሱን አስቢያ ምንም ድራማ እየሰራችሁ ያላችሁ እናንተ ነው ያልሰራ ቦታውን እግዚአብሔር አለ ያለው የድሮ ቦንዴን ስወጣ ሽጬ ነው የወጣሁት። የቢዝነስ ልምድ ካለ የለመደ ቦታ ተሽጦ ነው የሚሸጠው። እኔ ደግሞ እዚህ ጋር ሶሻል ቤተሰቦችን የሚገዙ እነሱ ቀጥታ ነገሩን እያወሩ አይደለም። አሁን እንደገባኝ ከሆነ እነሱ የቢዝነስ ልምድ ካለ ቦታውን ሽጣ ራሱ መሄድ ትችላለህ ምናምን ነገር ነው የምትለው። ስለ ቻሌንጅ እውነታነትና 1.5 ያወጣል አይወጣም ምናምን ሳይሆን እነሱ ዝም ብሎ ሌላ ከጎን ያለ ወሬ ነው እያወሩ ያሉት እና
እንደው ከፈር ለማድረግ ይመስለኛል እንግዲህ ይሄ ልጅ የሚያሽ እንትን የሚል አይመስለኝም። ራሱ በነፃ ነው ይሄ ነገር እየተሰጠ ያለው በቃ ቻሌንጅ ነው። እሱን አሸንፎ ለመውሰድ ነው እየሄደ ያለው። በጣም ያን ያህል ባይራራቅና በጣም እንደዚህ ተጋነነ ልዩነት ባይኖረው ኖሮ የሚያደርግ አይመስለኝም። ይሄ ልጅ 1.5 እና 300 ሺህ ማለት ምንም ጭራሽ የማይገናኝ እኮ ነው። እናንተ ራሱ አስቡት። 1.2 ልዩነት 1.2 እና ከዛ በላይ ልዩነት ያለው ነገር ነው። እና እንዳለውም እሷ ድራማ ተስራ ምናምን እያለች ነው ማን ነገር ነው እየተናገረ ያሉት እነሱ። እሱ ደግሞ ነገ ጎዳና ቦታ ልክ ነው የልጁ ሀሳብ። ዛሬ ዝም ብሎ ገብቶ የቤት ኪራይ ያለ ይዘህ መስራት አለበት መሸጥ አለበት። እቃዎቹ ደግሞ እንዳለው እንደዛ የተበላሹ እቃዎች ከሆኑ ማንም አይገዛውም። የለመደ ቦታም ቢሆን ሰው ደህና ያፈልጋልና ቤቱም እንደዛ ደከመ ከሆነ ይሄ ልጅ ምንም ገንዘብ ኖሮት ላሻሽሎ የሚለው ነገር አይደለም። ያሉትን ነገር ቢሰጡትና ተቀራራቢ ነገር እንኳን ቢያደርጉልት ጥሩ ነበር ብዬ አስባለሁ። ደግሞ እዚህ ጋር አለ የሚሸጥ ሶሻል ቤተሰቦችን የሚገዙ እሺ፣ ከቲክቶክ ጠርቼ ነው። በነገራችን ላይ በጣም ይገርማል እና ተናገር ግን አንተ ለመሰለ አይፋውን ባለሙያ መጥቶ 100 ሺህ አደረሰው። አዎ አይረከብ ነጋዴ አይደል እንዴ? ቢዝነስ እኮ ነው እና ታዲያ ቢዝነስ እኮ ለ300 ሺህ ብር አይደለም አንተ ነጋዴ አይደለም ያመጣው ለእሷ ቦታው 1.5 ሚሊዮን ይወጣል። ለእሷ በቃ ለእሷ ከወጣለት ነው። እቺ ከወጣለት ነው ስጡሽ ብሩ ከፈለ እንደዛ ነው ተሰጠ ቁሱቁ 300 ሺህ ስለዚህ ግራማ ወላዳ ምንም አላመረገሽ ድራማ ነው። እኔ ሀቄን እንደተማረ ድራማ አይደለም አትሰማ ግጥሰብ እንዲታያማ አትረዳ አንዴ ዝም አንተ በረከት የመጀመሪያ ቀን ስናገኝ እንደዚህ ነበር። ይሄ ነው ማንነት ይሄን ነው ራሱ ነው። አሁን ዛሬ ተቀየረ ምንድነው ቋል ሞላ ምን ማለት ነው እንደዚህ? ቆይ ይሄ ነው ማንነት? እንዲህ ነበር ስናገኝ እኛን ያነሳን ነው እኛን እንደዚህ ፋርም ተቆራህብን ነገር ምንድነው የተባላችሁትን ነገር ስጡት በቃ። ሌላ እኮ ወሬና እንትን አያስፈልግም። ልጁ ደስታውን ላይቭ ላይ ለመግለጽ ነው ላይቭ ከፍቶ ሄደው አይደል? እና በሄደ ሰዓት እንደዚህ አይነት ነገር አልጠበቀም። በቃ ላይቭን አስቀጠለው እና ህዝቡ ያለውን እውነታ እንዲያውቅ ነው። እናንተ ከካሜራ ጀርባ ነው እንደዚህ የለመዳችሁ። ለዛ ነው እንደዚህ እንትን የምትናገሩት ሆናችሁ የምትናገሩት ማለት ነው። እና በቃ ያላችሁትን ነገር ማድረግ ነው። መጀመሪያ ማትችሉና ማታደርጉትን ነገር ቃል መግባት ነው። የሰውን ተስፋ ይሄ ልጅ አሁን ተስፋው ነው በቃ ውስጡ የነበረው ጉጉትና ፍላጎት ነው እንዲህ የሚያደርገው የሚያናድደው እንዲበሳጭና እንዳይረጋጋ የሚያደርገው። እናንተ ይሄን አታውቁትም። ድራማ መስራት ነው እናንተ የምታውቁት። ይሄን ነው ራሱ ነው። አሁን ዛሬ ተቀየረ ምንድነው ቋል ሞላ ነው ቋል ሞላ ነው ቢኖር ኖሮ ቻሌንጅ ላይ የለም። በረከትን አይቼው ቦታው ይመጥነዋል እንዲና ምን ታስቢያለሽ ብዬ ነበር ያሰብኩት። እውነቱ ስናገኝ በጣም ነው ደስ ያለኝ። ከዛ ይሄ ነገር ሲፈጠር ማለት ነው አሁን ዝም ባላችሁ ይሄ ማለት ነው እኔ የሰራሁበትን ነገር እፈልጋለሁ። ህዝብም 1.5 ሚሊዮን ብር ለሜሪ ያወጣል ለሰው ካወጣለም ድረስ በቃ ነው ለምን የምትሰጥስ ቻሌንጅ የወጣችሁ 300 ሺህ ብር ካወጣ እኮ ማለት ነው ይችላል መጥቶ ማንም ቤት ይችላል መቶ ይችላል። ለምን ትዋለው ሰርቻለሁ እዚህ በቃ ሰርቻለሁ እኮ ነው እዚህ ጋር 1.5 ያወጣል። ሱቁን ትሸጧለች እኮ ገዢ ቢመጣ የሱቅ ቁልፍ ይሸጣል። አይሸጥም። ለምን ነው የሚሸጠው? እኔ ማን ነው ገዢ ምናምን አይሸጥም። ቢሸጥ እኔ አልቀበልም እንዴ ምንም መሳቅ አይደለም። እኛ ቢዝነስ ነው ተሽጦ ነው ፍሪ ማርኬት መሸጥ ትችላላችሁ። እሺ ቆይ አንድ ነገር ነው ልጠይቃችሁ። በጭቅጭቅ ነው የሚጨርሰው። ለምን ዲላችሁ ካልሆነ እኔ ዲል የምፈልገው ምን አላችሁ? አንድ ነው የሚያም 1.5 የሚያወጣ አስወሩኛ ስማ አስወሩኛ በነዘር ይሄን ጫማ 100 ሺህ ብር መሸጥ ይችላል። እኔ ከፈለኩ 100 ሺህ ብር ማለት እኮ ሽጦ እኔ እኮ ስለዛ ይመለከታል። ስለዚህ ሱቁ ተሰለመሸጥ ምንም የምፈልገው ነገር ልንገር ያላችሁት ምንድን ነው? ቻሌንጅ ሰው 1.5 ሚሊዮን ብር የሚያወጣ የጎንዳ ቤት እሱን ተረጋጋ። ስማኛ ለምን አንድ ሰው አውሮታል ልጁ ለምን አታዳምጥ? እንግዲህ ያያችሁ ነው። ምንም እኮ ማብራሪያ አይፈልግም። በድድብና ነው ጋር እየተመራሉ።
ይሄ እንትን ያወጣል ምንድነው እንደዚህ አይነት ለኔ ያወጣል አንተ ያወጣል በቃ የሚገምተው ባለሙያ ነው የሚገምተው የቃ ምን ያህል ለሚያወጣና ስለ ቦንዳ ነው እያወራን ያለ ነው አይደል ስለዚህ እንጃማው 100,000 ብር ካልኩኝ ያወጣልኛል አንተ 50,000 ካልክ ያወጣል ምን አይነት የልጅ ወሬና የጅል ወሬ ነው ያሳዝናል ምንም የሚፈልገውን ነገር ልንገር ያላችሁት ምንድነው ቻሌንጅ ሰጥ 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት እሱን ተረጋጋ ስማኛ ለምን አንድ ሰው አውሮታል ልጁ ለምን አታደምጥ 1 የሚያወጣ ቻሌንጅ ይሄ ያሸነፈ ይሄን ጨምሮ እንሰጣለን አላ ከዛ ጨመርኩኝ አይደለ እኔ አላቀም በባለፈው መልኩ ልብስ ቤቱን አይቻል ትናንትና ባለሙያ አንቺ ይሄን ቃ ይብኛ ስረከብ እኔ እኮ ሰርቼ ነው እንጂ ሰርቼ አይደለም አሳይቼ ነው የምረከበው ሳሳይ ምን አለ ይሄ ቃ በዛ ላይ እንትን ነው ብዙም እንደዚህ ደቃ ነው ይሄ ደቃ አይደለም ከዛ ብዙ አይደል በጣም በዛ ተብሎ ከሶስት እና እንዳያችሁት እንግዲህ ይሄንን ይመስላል እስካሁን ያለው ነገር እና በረከት ደግሞ ተፈልጋለሁ እያለ ነው በኔ በኩል ግራ ገብቶኛል እኔ በኔ በኩል ሰዎቹ የሆነ ችግር አለባቸው በቃ እኔ እንደ ጀነራል ራሱ በቃ ሰሞኑንም ከማየው ነገሮች ምናምን የተነሳ በቃ ቻሌንጅ ሳይጮች ችግር አለባቸው ማይሆን ነገር ነው ቃል የሚገቡ በኋላ የሚሞላ አይመስላቸውም መሰለኝ ዛሬ እና መጀመሪያ ቃል ሲገቡ ባካችሁ ተጠንቀቁ ለሰው ልጅ ተስፋ ነው የምትሰጡት ተስፋ ነው የሰው ልጅ የሚያኖረው የሚገለውም እና ለዚህ ልጅ አሁን ተስፋ ተሰጥቶት የምር እሱ እንደሚለው ሆነ በጣም ያሳዝናል በቃ የሚጎዳ ነገር ነው በቃ ተለወጥኩ ሊስትሮን የሚሰራው ደህና ነገር አገኘ በቃ ተሻሻልኩ ተለወጥኩ ቤተሰቦች ይረዳው አገዝኩ ብሎ ነው አይደል እንደዚህ ያደረገው የለፈው ሰው ፊት መጥቶ እንትን ያለው እና የለፋበትን ቢያገኝ ጥሩ ነው እንትኑም እስከዚህ ታይም ድረስ ጥሩ ሄዶ ነበር አሁን መጨረሻ ላይ ደርሶ የሚያወሩት ነገር የነሱ ልክ የሚሆን አይመስለኝም ለኛ በጣም ለነሱ በጣም ምንድን ነው እንደዚህ ወይ ሁለቱም በቃ የሚያውቁ ነው ባለሙያ ያስመጥተው ለልጁ ማሳየት ተረጋግቶ ልጁ አያውቅም ብሎ የሚያስቡ ከሆነ አረጋግቶ አይደለም እኮ እንደዚህ ነው ብሎ ቀለል ባለ ወይ ማስረዳት ይችሉ ነበር ግን እነሱ መናደድን ነው የመረጡት እና ደግሞ ከጎኑም ሌላ ሰው አለ የሚሰከረ ሰው አለ አይደል ቃል ካረጋ ነው የተበላሸ ነው የሚሄድ አይደለም እየነገራቸው በቃ እንዲያው አጉል ብልጣ ሆነ ያስፈልጋል መጀመሪያ እኮ ይሄንን ቤት ነው የምንሰጠው ብሎ ቢጀምሩ ሰው ይሰጠማል በእርግጠኝነት ይሄም እኮ ከእንትን ይሻላል አይደል ከባዶ ይሻላል ግን ተስፋ ኤክስፔክቴሽን አለ የሆነ የምንጠብቁት ነገር አለ እሱን ነገር ሳይሆንላችሁ ሲቀር ይጎዳችሁ ያሳምማችኋል እና ያ ነገር ይመስለኛል እዚህ እንትን ላይ የተፈጠረው እና የዛሬ ቪዲዮ ይሄንን ይመስል ነበር እውነቱ ማን ጋር እንደሆነ በቀጣይ ቪዲዮ ለማጣራት እንሞክራለን ከተስማሙም እንግዲህ እኛ ደስ ይለናል ተስማምቶ ቻሌንጁን በሸንፍ ደስ ይለናል በቀጣይ ቪዲዮ ይዘን የምንመጣ ይሆናል የዛሬ ቪዲዮ ይሄንን ይመስል ነበር ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ ይሄን ቪዲዮ ደግሞ እንዲሰማል ይጠቅማል ብላችሁ ለምታስቡ ሰው ሼር አድርጉለት ይመቻችሁ ቀጣይ ቪዲዮ እንገናኛለን ይመቻችሁ